ሻሎም ቅዱሳን እንደምን ቆያችሁ? ዛሬ በማለዳ አንድ ቃል ላካፍላችሁ መጥቻለሁ። ዘኍልቍ 23:23 ላይ እንደዚህ ይላል፣ በያዕቆብ ላይ የሚሰራ አስማት የለም፣ በእስራኤል ላይ የሚሰራ ሟርት የለም። እግዚአብሔር ለያዕቆብና ለእስራኤል ያደረገውን እዩ ይባልላቸዋል ይላል። ዛሬ በዚህ ማለዳ ለብዙዎቻችን መጸለይ እፈልጋለሁኝ። በዚህ ቃል መሰረት አድርጌ ብዙዎች ክርስቲያኖች እንደሚታወቀው በአጋንንት እስራት፣ በተለያዩ ሟርት፣ በተለያዩ አስማት፣ በተለያዩ የአጋንንት እስራት ውስጥ እንዳሉ ይታወቃል እና ይሄም የሚታወቀው ብዙ ጊዜ የኃይል አገልግሎት መንፈስ ቅዱስ በሚያደርግበት ሰዓት ብዙዎች ደሊቨር ሲደረጉ ወይም ደሊቨራንስ ሲሆኑ የምናየው ነገር ነው። የጨለማው ዓለም ይገለጣል። ምን በሚደረግበት ሰዓት? የኃይል ጸሎት በሚደረግበት ሰዓት ጳውሎስ ሲናገር በንግግር ብቻ አልመጣውም ይላል። የእግዚአብሔርን ኃይል በመግለጥ በኃይልና በመንፈስ ይላል። በመንፈስ ቅዱስ ኃይል ይላል። የመንፈስ ቅዱስ ኃይል በጸሎት ቦታ ላይ በሚገለጥበት ሰዓት ላይ ብዙ ሰዎች ከአጋንንት እስራት፣ ከአስማት፣ ከመተት፣ ከድግምት ነጻ ሲወጡ እናያለን እና ዮሐንስ ምዕራፍ 1 ላይ ቁጥር 4 ላይ በእርሱ ሕይወት ነበረች፣ በእርሱ ምን ነበረች ይላል? ሕይወት ነበረች፣ እችም ሕይወት የሰው ብርሃን ነበረች ይላል። ብርሃንም ደግሞ በጨለማ ያበራ ነበር ይላል። ቁጥር 5 ላይ ዮሐንስ ምዕራፍ 1 ቁጥር 4 እና 5 ነው እያወራ ያለው። ቁጥር 5 ላይ ይሄንንም ብርሃን ጨለማ ምን አላለውም ይላል? አላሸነፈውም ይላል። ይሄንንም ብርሃን ጨለማ ምን አላለውም ይላል? አላሸነፈውም ይላል። ዛሬ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ሕይወትም በእርሱ ነበረች፣ ሕይወትም በእርሱ ነበረች፣ ይቺ ሕይወትም የሰው ብርሃን ነበረች ይላል። ብርሃንም ደግሞ በጨለማ ላይ ያበራል፣ ጨለማም ደግሞ ብርሃንን ምን አላለውም ይላል? አላሸነፈውም ይላል። ዛሬ በሕይወት ዘመናችን ክርስቲያኖች ለምን ዴሞኒካል አታክ ወይም ደግሞ የጨለማው ዓለም ለምን ያጠቃናል? ቁጥር 11 ላይ ዮሐንስ ምዕራፍ 1 ቁጥር 11 ላይ ወረድ ብለን ስናነብ ደግሞ ወደ ገዛ ወገኖቹ መጣ፣ ገዛ ወገኖቹ ምን አላሉትም ይላል? አልተቀበሉትም ይላል። የገዛ ወገኖቹ ምን አላሉትም ይላል? አልተቀበሉትም ይላል። ብርሃንም ወደዚህ ዓለም ደግሞ ይመጣ ነበር ይላል። እዛው ምዕራፍ 1 ላይ ስታነብ ብርሃንም ወደዚህ ዓለም ይመጣ ነበር፣ ነገር ግን የገዛ ወገኖቹ ምን አላሉትም ይላል? አልተቀበሉትም ይላል። በብዙዎቻችን ሕይወት ላይ ለምን ድግምት፣ ለምን አስማት፣ ለምን ሟርት ይሰራል? አልተቀበልነውም። ጌታ ኢየሱስ ክርስቶስን አልተቀበልነው። ያልተቀበላችሁ ሰዎች ተቀበሉት። ከሕይወታችሁ እግዚአብሔር ከለላ እንዲሰጣችሁ፣ ፕሮቴክሽን እንዲሰጣችሁ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም ይላል። ዮሐንስ ምዕራፍ 1 ላይ ቁጥር 4 ላይ ደግሞ በእርሱ ሕይወት ነበረች፣ እችም ሕይወት የሰው ብርሃን ነበረች ይላል። ብርሃንም ደግሞ በጨለማ ላይ ምን ይላል? ያበራል። ብርሃን ማን ነው? ጌታ ኢየሱስ ክርስቶስ ነው። ጨለማም ደግሞ ምን አላለውም ይላል? አላሸነፈውም ይላል። ወይን መች ቁጥር 11 ላይ ወረድ ብለን ስናነብ የገዛ ወገኖቹ አልተቀበሉትም ይላል። ስለዚህ እኛ ስንቀበለው፣ እኛ ስናምነው በሕይወታችን ላይ አስማትን፣ ድግምትን፣ ሟርትን ዘኍልቍ 23:23 ላይ በእስራኤል ላይ ሟርት አይሰራም፣ በያዕቆብ ላይ አስማት አይሰራም ተብሎ እንደተጻፈ በሕይወታችን እንዲሆንብን ከፈለግን ከእግዚአብሔር ጋር ኅብረት ሊኖረን ይገባል። በማን? በልጁ በኢየሱስ ክርስቶስ በኩል ኅብረት ሊኖረን ይገባል። ይህ ኅብረት ደግሞ ለእኛ ምንን ይሰጠናል? ኃይልን ይሰጠናል፣ ብርሃንን ይሰጠናል። ይህንን የሚሰጠንን ብርሃን ጨለማ ሊያሸንፈው አይችልም። ስለዚህ ያላመን ሰዎች ልናምን ይገባል። ያመን ሰዎች ደግሞ ሁልጊዜ በኃይሉ ችሎት የበረታችሁ ሁኑ ይላል ጳውሎስ ሲናገር። ምን በኃይሉ ችሎት ምን ይሆናችሁ? የበረታችሁ ሁኑ ይለናል። የጨለማውን ዓለም ምንጊዜ ማሸነፍ የምንችለው፣ አታክ ማድረግ የምንችለው፣ ወደኛ ዘልቆ እንዳይገባ ማድረግ የምንችለው ወደ ገዛ ወገኖቹ መጣ፣ እነርሱ ምን አላሉትም? አልተቀበሉትም ይላል። ክርስቶስን አምነን በሕይወታችን ዘመን ሁል ጊዜም
የእግዚአብሔርን ቃል በየዕለቱ ምግብ እንደሚያስፈልገን ለመንፈሳችን ምን ያስፈልገናል? መንፈሳዊ ምግብ ያስፈልገናል። ሁሉ ጊዜ ቃሉን መመገብ ካልቻል፣ ሁሉ ጊዜ ጸሎት ማድረግ ካልቻል፣ ሁሉ ጊዜ መንፈሳዊ ዓለም ላይ ለማደግ ሁሉ ጊዜ ወተት የምትጋቱ አትሁኑ ይላል። በመንፈስ ዓለም ማደግ አለብን። ከወተት አልፈን ወደ ጠንካራ ነገር መግባት አለብን። ስለዚህ የብርሃን ዓለሙ ይሄ ብርሃን የተባለው ክርስቶስ ፕሮቴክሽን ሊሰጠን የሚችለው ከእርሱ ጋር ጠንካራ ህብረት ሊኖረን ሲችል ብቻ ነው። ሁሉ ጊዜ በእርሱ ፊት ስንንበረከክ፣ ሁሉ ጊዜ ስንጸልይ፣ ሁሉ ጊዜ ቃሉን ስንመገብ፣ ከክፋት ስንርቅ፣ ከኃጢአት ስንርቅ እግዚአብሔር በህይወታችን ላይ ፕሮቴክሽን ያደርጋል። በኢዮብ ዙሪያ ላይ እሳት እንደነበረው በዙሪያችን ላይ እሳትን ያስቀምጣል። ስለዚህ እንደዚህ እላችኋለሁ ዛሬ በጌታ በኢየሱስ ክርስቶስም በእስራኤል ላይ ሟርት አይሰራም፣ በያዕቆብ ላይ አስማት አይሰራም ተብሎ እንደተጻፈ ዛሬ ላመኑት ለተቀበሉት እንደሚለው ዮሐንስ ምዕራፍ 1 ላይ ወደ ገዛ ወገኖቹ መጣ እነርሱም አልተቀበሉትም ይላል። ዛሬ ግን ለተቀበሉት ግን ይላል እዛ ቁጥር 12 ላይ ዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ግን ለነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ምን ሰጣቸው ይላል። ዛሬ ለምታምኑና ለምትቀበሉ ይሄንን ቃል አንድ ቃል እናገራለሁ። በተለያዩ የጨለማ ኃይላት ተይዛችሁ ያላችሁ በአስማት፣ በድግምት፣ በሟርት ጨለማው በህይወታችሁ ላይ በዘረጋው መረብ ተይዛችሁ ላላችሁ ሰዎች መጸለይ ይፈልጋል። ለአምናችሁ ለምትቀበሉ ብቻ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ እስክሪኑ ላይ እጃችሁን ዘርግታችሁ በምትቀበሉ ሰዎች ላይ በሙሉ በኢየሱስ ክርስቶስ ስም አስማት ከናንተ ላይ ይፍረስ፣ ሟርት ከናንተ ላይ ይፍረስ፣ ድግምት ከናንተ ላይ በኢየሱስ ስም ይፍረስ። በሽታ ስም ያለው ስም የሌለው ሰይጣን በህይወታችሁ ላይ ያስቀመጠው በሽታ ኮላሊት ሊሆን ይችላል፣ HIV ሊሆን ይችላል፣ ካንሰር ሊሆን ይችላል፣ የተለያዩ በሽታዎች ሊሆኑ ይችላሉ። የጨለማው ዓለም በህይወታችሁ ላይ ያስቀመጠውን ማንኛውንም የበሽታ ጉልበት ከላያችሁ ላይ በኢየሱስ ስም ተሰበረ፣ በኢየሱስ ስም ተሰበረ፣ በኢየሱስ ስም ተሰበረ፣ በኢየሱስ ስም ተሰበረ፣ በኢየሱስ ስም ተሰበረ። አለመከናወን፣ አለመሳካት፣ ፌለሪቲ በተለያዩ ነገሮቻችሁ ላይ ፌል እየሆነ የሚያስቸግራችሁ በኢየሱስ ስም ከዚህ ሰዓት ጀምሮ የጨለማው እቅድ ከህይወታችሁ ላይ ተሰበረ፣ በኢየሱስ ስም ተሰበረ። ሻሎም ሻሎም። መልካም ጊዜ። ወዳችኋለሁ። ቻው